ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ ይዤላችሁ የመጣሁት ማለት ነው ጧት ሆዳችሁን የሚነፋችሁ ልጆች እንዲሁም ደግሞ ውሃ መጠጣት የማትወዱ ልጆች ማለት ነው ውሃ ለመጠጣት ሱስ የሚያስይዛችሁን ነገር ነው ላሳያችሁ የፈለኩትኝ። የውሃ እቃያችን ትንሽ ናት። የውሃ እቃዬ ታያለች እያስባለሁ ትንሽ ናት፣ ግን ብኮንም ያው በጧት ያህል ትበቃኛለች፣ ግን አክልበታለሁ ማለት ነው ከስር ከስር። ያው ከምራር ነው ከያር ግማሽን አደርጋለሁ። እቃያ ትንሽ ስለነው እናንተ ከፍ ያለ እቃ ታላችሁ፣ ከፍ ባለ እቃ አንዴ ያዘጋጅታችሁ ለውሏችሁ ወይ ደግሞ እስከ ሰዓት ድረስ የሚበቃችሁ ማዘጋጀት ትችላላችሁ ማለት ነው። እንደዚህ አድርጌ ያው ላሆን ያህል ብቻ ነው። ጨጓራ ብዙ ልጆች ያላችሁ ጨጓራችሁን የሚያማችሁ ልጆች ተጽታ አንዷ ተግማሽ ወር ነው በላ አታርጉ። ጀኔ ሎሚ ትንሽ ናት። በዛ ላይ ደግሞ ተጓራ የምትመጣ ስለሆነ አሪፍ ነው። ያኔ ብዙ አይጎዳም። ከውጭ የሚመጣውን ግን ሩቡ ይበቃችኋል። እንደዚህ ለትንሽ ውሃ ማለት ነው። ታችሁና አና ደግሞ ጣዕሙን ቆንጆ እንዲሆን ያደርግላችኋል። ብቻ ብዙ ጥቅም አለው። ተጠቀሙበት፣ ሞክሩትና ውሃው ደግሞ ቀዝቃዛ ሙቅ መሆን የለበትም። ቀዝቃዛና ሙቅ አቀላቅላችሁ ማለት ነው ያለባችሁ። ዛሬ ገና ይመስላል። ተጠቀሙበት።